Hello everyone, how are you guys doing? እሺ እንዴት ነው? ቪዲዮዎችን እያያችሁ ነው? እንግዲህ ያው ቀጣይ ቪዲዮ ደግሞ ዛሬ እየሰራሁላችሁ ነው። ያላችሁን ኮሜንት እንዲስተካከል የምትፈልጉትን ነገር ማስቀመጥ ትችላላችሁ። የእናንተ ፍላጎት መሰረት አድርገን እንሰራላችኋለን። ዛሬ ስለ ኮንዲሽናል ሰንተንስ እናያለን። እስኪ በትንሽ ረዘም ስለሚል በሁለት ፓርት ለማዘጋጀት አስቤያለሁ። ስለዚህ የመጀመሪያውን ፓርት ዛሬ እንሰራላችሁና ቀጣዩን ደግሞ እንሰራላችኋለን። ራይት እኔ የምፈልገው ስለ ኮንዲሽናል ሰንተንስ ስታስቡ ወይም ኮንዲሽናል ተንስ ስታስቡ መጀመሪያ ወደ አእምሯችሁ ላይ እንዲመጣ የምፈልገው ነገር አለ። ማለት መጀመሪያው ቤዚክ ነገር ካላችሁ ለመረዳት አትቸገሩም። ኮንዲሽናል ሰንተንስ ከቃሉ ከስሙ እንደምንረዳው ኮንዲሽናል ነው። ማለትም የሆነ ኮንዲሽን ፕሪኮንዲሽን ያስፈልገዋል። ያ ኮንዲሽን ከተሟላ ብቻ ነገሩ እውነት ሊሆን ይችላል፣ ካልሆነ ደግሞ አይሆንም ማለት ነው። ስለዚህ ስንመለከት ኮንዲሽኖች አሉ። ምን አይነት ኮንዲሽኖች አሉ የሚሉትም እናያለን ቀጣይ። ራይት ወደ 5 የሚደርሱ ኮንዲሽኖች አሉ። ቤሲካሊ የምናውቃቸው አራቱን ነው። ዜሮ ኮንዲሽን፣ ፈርስት ኮንዲሽን፣ ሰከንድ እና ተርድ ኮንዲሽን ነው ይባላል። ሚክስድ ኮንዲሽን ምን እንደሆነ ደግሞ በዛው ለማየት እንሞክራለን። ያው የሚጠቅሟችሁ ግን በአብዛኛው የምንጠቀማቸው እነዚህን አራቱን ስለሆነ እዛ ላይ በደንብ ፎከስ ለማድረግ እንሞክራለን ማለት ነው። Conditional sentences are used to talk about things that depend on fulfillment, whether the condition feels or not. በደንብ ስሙ። እዚህ ጋር መሟላት ያለበት ነገር አለ። ያ መሟላት ያለበት ነገር ከተሟላ ያ ነገር እውነት ነው ይሆናል ማለት ነው። ካልሆነ ደግሞ አልሆነም። ይሄ መሟላት ያለበትን ነገር የምንለው ነገር እሱ ነው ኮንዲሽን የምንለው። ከተሟላ ተሟላ፣ ካልተሟላ አልተሟላም። ይሄ ኮንዲሽን ወይም ሁኔታ ነው። ሁኔታ ቅድመ ሁኔታ ወይ ሁኔታ መሟላት ያለበት ነገር ማለት ነው። እንደ ፖሲብል፣ ሪል፣ ኢማጂነሪ ኦር ኢምፖሲብል የምንላቸው ሲቹዌሽኖች አሉ። እነዚህ ሲቹዌሽኖች ነው የምናያቸው ማለት ነው። እሺ ሁሉም እንደ ኮመን በጋራ የሚይዙት ነገር they usually contain two clauses፣ ሁለት ክሎዞች ይዛሉ ወይም part of a sentence ይዛሉ። አንደኛው የመጀመሪያው ብዙ ጊዜ መጀመሪያ ነው የሚመጣው፣ ያው መጨረሻ ሊመጣ ይችላል። if clause የሚባል ነው ወይም condition። ይሄ ነው ኮንዲሽን የያዘው። main clause ደግሞ ሪዛልት ነው። ይሄ ኮንዲሽን ከተሟላ ሪዛልቱን እናገኛለን፣ ካልተሟላ ሪዛልቱን አናገኝም ማለት ነው። ስለዚህ if clause የሚባለው ኮንዲሽንን የያዘው ነው። መሟላት ያለበትን ነገር የሚይዘው ነው። ከተሟላው ሪዛልቱን እናገኛለን፣ ሜን ክሎዝ እናገኘዋለን። ካልተሟላ ደግሞ አይኖርም ማለት ነው። ራይት ኦኬ ሌትስ ሴይ ፎር ኤግዛምፕል ኢፍ ኢት ሬይንስ አይ ዊል ስቴይ ሆም። ዝናብ ከዘነበ ከቤት እቆያለሁ አልወጣም ነው። በደንብ እንየው። የመጀመሪያው ኢፍ ኢት ሬይንስ ያለው ኮንዲሽን ነው። ከዘነበ ይሄ ኮንዲሽን ነው ወይም ሁኔታ ነው። ይዘንባል ወይስ አይዘንብም? ከዘነበ ውጤቱ ምን ይሆናል? አይ ዊል ስቴይ ሆም። ካልዘነበ ልወጣ እችላለሁ ወደ ቤት፣ ማለት ከቤት ልወጣ እችላለሁ፣ ቤት አልቆይም። ኮንዲሽኑ ኢፍ ኢት ሬይንስ ዲስ ኢዝ አ ኮንዲሽን። መሟላት ያለበት ነገር ይሄ ነው። ሪዛልቱስ ይሄ ከተሟላ ማለት ነው። ሪዛልት ማለት ይሄ ኮንዲሽኑ ከተሟላ አይ ዊል ስቴይ ሆም፣ ቤት እቆያለሁ አልወጣም። ቅድም እንደነገርኳችሁ እነዚህ ታይፖች አሉ። ዜሮ ኮንዲሽን፣ ፈርስት፣ ሰከንድ፣ ተርድ እና ሚክስ የሚባሉ ኮንዲሽኖች አሉ። ያው እንደነገርኳችሁ እስከ 4 ባለው ሞር ፎከስ ለማድረግ ሞክራለን። ይግባችሁ። ከገባችሁ በጣም ቀላል ነው። እዚህ ከገባችሁ በንግግር በስፒኪንግ ሆነ ራይቲንግ ምንም የሚያስቸግራችሁ ነገር የለም። በሊስኒንግም እንደዚሁ ትጠቀሙታላችሁ። ስለዚህ በደንብ አድርጋችሁ ማወቁ ላይ ትኩረት አድርጉ ማለት ነው። ሌትስ ዲፋይን ዜሮ ኮንዲሽን ምንድን ነው? ዜሮ ኮንዲሽን is used for, or it is like zero condition is a condition that tells us something will happen, and if that's a truth or a fact, is telling you about a habit or scientific truth or things that are always true. ሁልጊዜም ትሩ ለሆኑ ወይም እውነት ለሚሆኑ ነገሮች እንጠቀመዋለን ማለት ነው። the condition is for facts፣ ፋክት ለሆኑ በሆነ ሰዓት ትሩ ለነበሩ ፋክቶች፣ ሳይንቲፊክ ትሩት በሳይንቲፊክ ለተረጋገጡ ነገሮች፣ ለሀቢቶች ነገሮች ብዙ ጊዜ ሀፕን ለሚያደርጉ ወይም ሁልጊዜ ትሩ ለሚሆኑ ነገሮች እንጠቀማለን። አሁን ፎርሙን በዛው እያያችሁ ኢፍ ክሎዝ አለ ማለት ኢፍ ወርድ አለ። ከኢፍ በኋላ ፕሬዘንት ሲምፕል፣ ይሄ ከኮንዲሽኑ ጋር ነው ወይም ኢፍ ክሎዝ ጋር ነው።
ሌላው ሜን ክሎዝ ደግሞ ሲምፕል ፕሬዘንት በደንብ እዩ። ሲምፕል ፕሬዘንት ሁለቱም ሲምፕል ፕሬዘንት የሆነ የዜሮ ኮንዲሽን ነው ማለት ነው። አይ በደንብ አስተውሉ። ኢፍ ክሎዝ መጀመሪያ ከመጣ ኮማ እንጠቀማለን። እዚህ ጋር ኮማ እንጠቀማለን። ኢፍ ክሎዙ መጀመሪያ ከመጣ፣ ኢፍ ክሎዝ መጨረሻ ከመጣ ግን ኮማ እንጠቀም። ያው እዚህ ጋር እንደምታዩት ይሄኛው ፕሬዘንት ሲምፕል ገን ፕላስ ብለን ኮማ ሳይኖረው ኢፍ ክሎዝ ይቀመጣል። ሜን ክሎዝ መጀመሪያ ይሆናል ማለት ነው። ራይት let's see if you heat water at to 100 degrees Celsius it boils። በደንብ ስሙኝ። ውሃን ለምሳሌ 100 ዲግሪ ሴልሲየስ ድረስ ካፈላችሁት ውሃን ሌሎች እንደ ፕሬሸር እና ሌሎችም በደንብ ማለትም ትክክል ከሆነ እኩል ከሆኑ ይሄ ነገር ሁልጊዜም የትም ዓለም ላይ ይሄን ነገር ብትሞክሩት ይሄ ሙከራ ሳይንቲፊክ ነው፣ ትሩ ነው። አይ ስለዚህ ኢፍ ክሎዝ መጀመሪያ ነው፣ ኮማ እንጠቀማለን። then it boils ሲምፕል ፕሬዘንት ነው፣ ይፈላል። ውሃ በ100 ዲግሪ ሴልሲየስ ካፈላችሁት ይፈላል። ይሄ ሳይንቲፊክ ነው ወይም ሳይንሳዊ ነው። ራይት የትም ዓለም ላይ ይሄ ነገር ይሰራል። ራይት ሌላው if people don't eat they get hungry። ያ ሰዎች ካልበሉ ይርባቸዋል። it's obvious ግልጽ ነው አይደል? plants die if they don't get water። ያው እጽዋት ደግሞ ውሃ ካላገኙ ይሞታሉ ወይም ይደርቃሉ። that's it right። let's see both verbs are in present simple። ቅድም የነገርኳችሁ ነው። both verbs ላይ ያለው present simple ነው። ይሄን እንዳትሸወዱ በደንብ እዩ። አይ ዩዛቸው ደግሞ ቅድም ከላይ ለማየት እንደሞከር ነው። አንደኛው ሳይንቲፊክ ፋክት ነው። if you mix blue and yellow you get green። yes እነዚህ ሁለት ብሉ እና የሎ የሚባሉ ከለሮች ብትቀላቅሏቸው ግሪንን ታገኛላችሁ ማለት ነው። ያ ማለት አይ if ice gets warm it melts። አይስ ወይም በረዶን ብታሞቁት ወይም ለብ ባለ ነገር ብትጨምሩበት ምን ይሆናል? ይቀልጣል። ራይት ጀነራል ትሩዝን ደግሞ if babies are hungry they cry። ያው ህጻናት ሲርባቸው ያለቅሳሉ አይደል? ግልጽ ነገር ነው። if people exercise they become healthier። ኤክሰርሳይዝ ሰዎች የሚሰሩ ከሆነ እንቅስቃሴ የሚሰሩ ከሆነ ሰዎች ጤናማ ይሆናሉ። yes that's clear። alright what about instruction? ለትእዛዝ ደግሞ if the light is red stop። right ይሄ ትእዛዝ ነው። መብራቱ ቀይ ከበራ ማቆም አለባችሁ። እየነዳችሁ ከሆነ ለምሳሌ ትራፊክ ላይት ከሆነ ሬድ ከሆነ you have to stop። if you need help ask the teacher። እርዳታ ካስፈልጋችሁ መምህሩን ጠይቁ ወይ መምህሯን ጠይቁ። ራይት ይሄ ዜሮ ኮንዲሽን ያለው ነው። ሌላው ፈርስት ኮንዲሽን ፓርት 2 ፈርስት ኮንዲሽን የሚባል ደግሞ አለ። ፈርስት ኮንዲሽን እዚህ ጋር ደግሞ ያሉትን ነገሮች ማየት አለባችሁ። ጀነራል ትሩዝ ነው ያልናቸው የመጀመሪያውን አይታችሁ ከሆነ በጣም ግልጽ ነገር ነው አብዛኛው ነገር። so the first condition talks about a real or possible future situation። ይሄ more real እና possible ነው። there is a real chance that it will happen። እዚህ ጋር ሪል ቻንስ አለ የሚሆንበት ኮንዲሽን ነው። actually ግን ሪል የሆነ ሲቹዌሽን አለ ማለት ነው። እንዴት ነው? ይሄ 50-50 ነው። ነገሩ ከተሳካ ይሆናል። አይ ይሄ ነገር ከተሳካ ይሆናል። ኢፍ ፎርማቱን ነው ኢፍ ፕላስ ፕሬዘንት ሲምፕል ፕላስ በደንብ እዩ። ከዛኛው ከመጀመሪያው ትንሽ ለየት ይላል ከዜሮ ኮንዲሽን። ይሄ ዊል ፕላስ ቤዝ ቨርብ ነው ያለው። ዊል ይጨመርበታል ሜኑ ላይ ሜን ቨርብ ላይ ማለት ሜን ክሎዝ ላይ። ኢፍ ክሎዝ ላይ ሲምፕል ፕሬዘንት ነው። በኢፍ ክሎዝ ከሆነ ተመሳናችሁ ከመጀመሪያው ጋር ከዜሮ ኮንዲሽን ጋር። ይሄ ደግሞ የሚለየው ሜን ክሎዝ ላይ ነው። ዊል አለው ቤዝ ቨርብ አለው ማለት ነው። ሌትስ ሲ ኢፍ ኢት ሬንስ ቅድም ከላይ እንዳልነው አይ ኢፍ ኢት ሬንስ አይ ዊል ስቴይ ሆም ነበር ያልናል። አሜና አይ ስቴይ ሆም ራይት። እዚህ ጋር ደግሞ ኢፍ ኢት ሬንስ አይ ዊል ስቴይ ሆም ዊል አለ። ስቴይ ምንም ሳይጨመርበት ቤዝ ቨርብ ነው። ስቴይ ኤስ አልተጨመረበትም፣ ምንም ነገር አልተጨመረበትም። ቤዝ ቨርብ ነው። ፓስት አልሆነም ምናምን ራሱ። አይ ኢፍ ዩ ስታዲ ዩ ዊል ፓስ። ካጠና ታልፋለህ። ሞስት ላይክሊ ኤግዛም ነው ማለት ነው። አይ ኢፍ ሺ ኮልስ አይ ዊል አንሰር። ከደወለች አነሳዋለሁ። አይ ክሊራ
ኔጌቲቭ ሲሆን ያው እዚህ ጋር ኢፍ ክሎዙ ላይ ኔጌቲቭ ማድረግ ነው። ኢፍ ዩ ዶንት ሃሪ ዩ ዊል ሚስ ዘ ባስ። ካልፈጠንክ ባሱ ያመልጣል። ኢፍ ሂ ዳዝንት ፕራክቲስ ሂ ዎንት ኢምፕሩቭ። ፕራክቲስ ካላደረገ ሊሻሻል አይችልም፣ ሊለወጥ አይችልም። አይ ሂ ዎን እዚህ ጋር ዎን ሌላ እንዳይመስላችሁ ወን ዊል ኖት ማለት ነው። እሺ ዊል ናት ማለት ነው። አይ ዊል ናት ማለት ነው። ያ እዚህ ጋር እንዳትሸወዱ ማለት ነው። ዊል ናት የሚለውን ያዙልኝ። ኦልራይት ኮስችን ሲሆን እንደዚሁ ተመሳሳይ ነው። ኮስችንም ሲሆን ኦልራይት one okay alright question ሲሆን what will you do if it rains? አሁን መጨረሻ ላይ if ሲመጣ ምን ኮማ እንጠቀም ብያችኋለሁ። what will you do if it rains? ቢዘንብ ምን ታደርጋለህ? will you come if I invite you? በጋብዝህ ትመጣለህ? ያ ጥያቄ። እሺ ጥቅሙ ደግሞ ምንድነው? እዚህ ሪኮንድ ማለት first condition real future possibilities, right? If I have money I will buy a laptop. ገንዘብ ቢኖረኝ ወይም ካለኝ ምን አደርጋለሁ? ላፕቶፕ እገዛለሁ። if I leave now we will arrive on time. if we leave now we'll arrive on time. አሁን ከወጣን አሁን ጉዞ ከጀመር በሰዓት እንደርሳለን። right? ለዋርኒንግ ወይም ለማስጠንቀቂያም ተቀምጣላችሁ። if you touch the fire you will burn yourself. እሳት ከነካ ራስን ታቃጥላለህ ወይም ያቃጥላል። ለፕሮሚስ መጠቀም ትችላላችሁ። if you help me I will help you. ከረዳኝ እረዳለሁ፣ ካገዝከኝ አግዛለሁ። right? so ከዚህ ጋር ማለት ነው ከፈርስት ኮንዲሽን ጋር እነ tomorrow, next week, soon, tonight, last word later የሚባሉ ታይም ወርዶችን መጠቀም ትችላላችሁ ማለት ነው። ሰከንድ ኮንዲሽን with part 3 ደግሞ ሰከንድ ኮንዲሽን ምንድን ነው የሚለውን ማየት እንችላለን። ሰከንድ ኮንዲሽን talks about it is about wishes. በደንብ እችን ነገር በደንብ ያዙ። ሰከንድ ኮንዲሽን ምኞትን ነው የሚገልጽልን። right? it's all about ምኞት ጋይስ በደንብ ስሙኝ። የምትመኙት ነገር አለ። ለምሳሌ አሁን እኮ ገንዘብ ይኖረኝ እንደዚህ ነገር አድርግ ነበር፣ መኪና ገዛ፣ ቤት ገዛ፣ whatever የራሳችሁ ምክንያት ይኖራችኋል። አሁን እኮ እንደዚህ በቃ የሌላችሁን ነገር ዊሽ ስታደርጉ ነው። ግን ደግሞ የመሆን እድል ግን አለው ብዙ ጊዜ ማለት ሁልጊዜ አይደለም፣ ግን ስንት አንዴ ይሄ ነገር ሀፕን ሊያደርግ ይችላል። ብዙ ጊዜ ሃይፖቴቲካል ነው ወይም ሀሳባዊ ብቻ ነው። it's about wishes and real situations now. አሁን ባለው ሁኔታ እውነት አይደለም፣ ግን ከስንት አንዴ ሊፈጠር ይችላል። አሁን ባለው በተጨባጭ ሁኔታ ግን ይሄ ነገር ሊሆን አይችልም። ለወደፊት ሊሆን ይችላል፣ አይታወቅም። አሁን ላይ ባላችሁ ሁኔታ ግን ይሄ ነገር ሪል አይደለም፣ ሊሆን አይችልም። right? ኢማጂነሪ ሲቹዌሽን ሀሳባዊ ነው። right? እናንተ በሀሳብ ነው። ድሪምስ ምኞት ናቸው፣ ቤዚካል ህልማችሁ ናቸው፣ ሃይፖቴቲካል ሲቹዌሽን ናቸው ኦር አድቫይስ ናቸው። situations unlikely or impossible at the time right now. አሁን በአሁኑ ሰዓት አሁን ባላችሁበት ሰዓት ይሄ ነገር ሀሳባዊ ነው፣ የማይሆን ነው፣ ምንም ነገር ጥቅም የለው ማለት አሁን ላይ ምንም የምታደርጉት አትችሉም። አሁን ሎተሪ ቢደርሰኝ እንደዚህ አደርጋለሁ ወይም ሎተሪ የሆነ ነገር ቢደርሰኝ ይሄን እንገዛለሁ። አሁን የለም ከሆነ ነው። አሁን ላይ የተጨበጠ ነገር የለም። በደንብ ልዩነቱን በደንብ እንዲገባችሁ ፎርማቱን ተመልከቱ። if የፈርስት ኮንዲሽን ማለት የመጀመሪያው ኮንዲሽን if plus past simple ነው። ማለትም የመጀመሪያው ክሎዝ ወይም if ክሎዝ የምንለው past simple አለ። ሜን ክሎዙ ላይ ደግሞ ከቆማ በኋላ would plus verb base verb ነው። ፈርስት ኮንዲሽን ላይ will plus base verb ነበር ያልነው። ይሄ ሲምፕል ፕሬዘንቱ ነው። አሁን ደግሞ ሰከንድ ኮንዲሽን ይሄ ፓስቱ ነው። ማለትም if ክሎዙ ፓስቱ ነው። ሜን ክሎዙ ደግሞ would plus base verb ነው። ለውጦቹን እያያችሁ በጣም እንዲቀላችሁ ቀለል ለማድረግ ሞክሬያለሁ። ሰው ለውጡን በስርዓት ማየት ትችላላችሁ። if I were rich ሀብታም በሆን ኖሮ አሁን I would travel the world ዓለምን እዞራት ነበር። ምን ቢሆን ሀብታም በሆን ኖሮ I would travel the world if I were rich። በደንብ ስሙኝ። አሁን ልዩነት ምንድን ነው? ይሄ ኮማ የለውም። ለምን?
በሜን ቨርቡ ስለጀመረ። ሜን ቨርቡ ከተጀመረ ኢፍ ክሎዝ መጨረሻ ከመጣ ምን አትጠቀሙ ብያችኋለሁ? ኮማ አትጠቀሙ። ሌላው በትርጉም ተመሳሳይ ናችሁ። alright if she had more time she would learn French። ያው ረዥም ጊዜ ትርፍ ጊዜ ቢኖራት ፈረንሳይኛው ማር ትችል ነበር፣ ግን ጊዜ የላትም አሁን። right alright if we lived near the sea would swim every day። መኖሪያችን ወደ ባህር አካባቢ ቢሆን ሁሌም እንዋኝ ነበር፣ ግን አይደለም። right alright let's the important rules እዚህ ጋር አስፈላጊ for advice or imaginary situation where is commonly used for all subjects። በደንብ እዩ እዚህ ጋር ለሁሉም ሳብጀክቶች። ብዙ ሰዎች እንደውም ጥያቄ ጠይቁኛል ለሁሉም ሳብጀክቶች ወር እንደምንጠቀም። እሺ ቨርብ ቱ ቢ መጠቀም ካለባችሁ አይ ቨርብ ቱ ቢ መጠቀም ካለባችሁ ወር እንደምትጠቀሙ። ዌር አይደለም የምትሉ ወር። ስለ ፕሮናንሴሽን እንመጣበታለን ቀጣይ ክላሶች ላይ፣ ግን ለአሁኑ ወር ነው የምትሉ። እሺ ወዝ አይደለም ፋወዝ ምናምን አትልም። ፋወር ብቻ ለማን? ለሁሉም ሳብጀክት፣ ኦል ሳብጀክት። ሲንጉላር ነው ፕሉራል ነው ምናምን ነው። አንድ ወርን ብቻ የምትጠቀሙ። ይኸው let's see for example if I were you አንተን በሆን ኖሮ ወይም አንቺን በሆን ኖሮ በደንብ አጠና ነበር ልትችላላችሁ። ወር ምናምን ሌሎች ያው if he were here he ነው በደንብ he አሁን ወዝ ነበር መሆን የነበረበት፣ አይም ወዝ ነበር መሆን የነበረበታል። በዚህ ሲቹዌሽን ግን ማለትም በሰከንድ ኮንዲሽን ጊዜ ግን if he were ነው የምትሉ፣ if I were ነው የምትሉ፣ if she were ነው የምትሉ። በደንብ ያዙልኝ። ሌሎች ሳብጀክቶች ማለትም እንደ ዘይ ዩ ወይም ብንጠቀም ያው ተመሳሳይ ወር ነው የምንጠቀም። although was is heard in formal speech። ያው ኢንፎርማል ስፒች ላይ አንዳንድ ሰዎች if I was you ምናምን ሊሉ ይችላሉ። ኢንፎርማሊ was ሊጠቀሙ ይችላሉ። ግን ቤዚካሊ ካሰብነው was ሳይሆን ወር ነው ማለት ነው ያለው ሮል። ፎርማል እንግሊሽ መጠቀም ከፈለጋችሁ ወር ነው የምትጠቀሙ ማለት ነው። right ይዙ ምንድነው? ድሪም ነው ዊሽ ነው ብያችኋለሁ። if I won a lottery I would buy a mansion or a mansion። ሎተሪ ካሸነፍ በጣም ትልቅ ቤት እገዛለሁ፣ በጣም ግቢ፣ በጣም ሁሉ ነገር የተሟላለት ሜንሽን እገዛለሁ። ያው የዓለማችን ባለሀብቶች እንደምኖራቸው ማለት ነው። አድቫይስ ደግሞ ስንበል if I were you I would apologize። እኔ አንተን ብሆን ይቅርታ ጠይቅ ነበር። ይቅርታ ጠይቃለሁ እንዴ? ለምን ጠይቃለሁ? ይቅርታ አንተን ብሆን ነው። right ወር ነው የተጠቀም እያያችሁ። right what about impossible situation if elephants could fly people would be surprised። እንግዲህ ኤሌፋንት ወይም ዝሆኖች ቢበሩ ኖሮ ሰዎች በጣም ይደነቁ ነበር ነው። right ስለዚህ ፓርት 1 እዚህ ጋር እናቁመውና ፓርት ላይ እንቀጥላለን። ቪዲዮ እንዳይሰፋባችሁ ስላስፈለኩ ነው። ቴንክ ዩ ጋይስ በጣም